ፍጹም አምላክ ነው ፍጹም ሰው ነው ስንል ሰውም ነው አምላክም ነው። ፍጹም አምላክ ነው ስንል ሰውነቱን ለቆ አይደለም መለኮት ከስጋ ጋር ተዋህዷልና። ፍጹም አምላክ ነው ስንል ደግሞ ሰውነቱ ጠፍቶ አይደለም። መዋሃድ ሁለትነትን አስወግዶ አንድ መሆን ነው እንጂ መዋሃድ መጠፋፋት አይደለም። ፍጹም ሰው እኮ ማለት አምላክ አይደለም ማለት እኮ ነው ትርጉሙ ራሱ። 100% ምንድነው? ሰው ነው። ፍጹም አምላክ ነው ማለት ደግሞ ሰው አይደለም ማለት እኮ ነው። ፍጹም አምላክ ፍጹም ሰው እንዴት ትሆናለህ? በአንድ ነገር ላይ አንተ ፍጹም ከሆንክ ሌላ ፍጹም እንዴት ትሆናለህ? ማንም ሰው ምድር ሰማይ ላይ የሚመልሳት መልስ የለም። በአንድ ነገር ላይ ፍጹም ከሆንክ ሌላ ፍጹም ደግሞ ልትሆን አትችልም። ኦርቶዶክስ ትሆናለህ? አዎ። ኢየሱስ አንድ ቦታ ካሳየ አንድ ቦታ ምን ኢየሱስ ጌታ ነው የሚል ኢየሱስ እኔ ጌታ ነኝ ብሎ ራሱን ያለበት ቦታ ኦኬ ሎክ ኦርቶዶክስ ሆናለሁ ብሏል። ኢየሱስ ጌታ ነኝ ያለበትን ካሳየ ነው አይደል መሐመድ? ልክ ነው። ኦኬ አንዴ ክፈትልን ክርስቲያን ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን አሞ ጌታ ነኝ ይላል። ምን ላይ ነው አሁን ይሄ? ያው እኮ የተጻፈ እኮ ነው። እኮ የመጽሐፍ ቅዱስ ቃል አይደለም። አውጣልኝ ሙሉ እና የምን ቃል ነው ይሄ? ቁርአን መስሎ ነው አይደለም። ምን ላይ ነው? ሃይማኖትና ሳይንስን መለየት አቅቷቸው እየደበላለቁ ይንቀሳቀሱ ነበር። አሁን ምናያቸው ሰዎችም እንዲህ አይነት አስተሳሰብ ይዘው ነው የሚመጡ። ለምሳሌ ፍጹም አምላክ ከተባለ ሰው ሊሆን አይችልም ነው ያሉት። አንድ ሰው ሲያነሳ ፍጹም አምላክ ከተባለ ሰው ሊሆን አይችልም ብለዋል። ይሄን ክርስቶስ ደግሞ ይሄንን ሻረ፣ ይሄንን ሽሯል። ፍጹም አምላክ ፍጹም ሰው ስንል ፍጹም አምላክ ፍጹም ሰው ሲባል ወይም ደግሞ ተዋህዶ ሲባል ያለ መለየት ያለ መቀላቀል ዘይን በለ ተፍሲት ይሉታል። ዘይን በለ ትድምርት ያለ መደመር ያለ መቀላቀል ያለ መለያት ፍጹም ተዋህዶ ማለት ነው። ይሄ ማለት ነው መለኮት ከስጋ ጋር በተዋህዶ መለየት አትችልም ማለት ነው። ወሶበር ኢኮ ለወልደ እንዘ ይገብር ታምራተ ወመንከራተ ኢተሐሊ ዘንተ ባይቲቱ ለስጋ ልጅን ሙት ሲያስነሳ ድዊ ሲፈውስ ዕውራንን ሲያበራ ስታየው ይሄ መለኮት ነው እንዲህ ያደረገው አትበል። ወሶበር ኢኮ ለወልደ እንዘ ይርህ ወይ ወንድሞቻችን መንገድ ሄዶ ሲደክመው ያሉ ሰዎች ሲጣማው ሲርበው ስታይ ደግሞ ምን አትበል። ይሄ ለስጋ አታስብ። የሰደዱት ስለሆነ ተዋህዶ አላስፈላጊ ትርጉም እየሰጡ ስለሆነ አምላክም ሰውም ነው ስንል አምላክ ይራባል። ከመጽሐፍ ቅዱስ አንፃር እንዴት ይታያል የሚለው ነገር የማይራበው ከምን ጋር ተዋህደ ነው ያለው። እንድትከታተሉን ቀድሞ ስንራብ ያለ ፈቃዳችን ነው። በመጀመሪያ ያለ ፈቃዳችን ነው። ነገረ ክርስቶስ አሁን ግን የማይራበው ከሚራበው ጋር ስለተዋህደ አሁን ክርስቶስ ሲራብ በፈቃዱ ነው ማለት ነው። ምስጢረ ሥላሴ ስናወራ በፈቃዱ ማለት ነው። ልብ ላስገነዘባችሁ የምፈልገው ነገር አንድ መምህር ብላክ አንደኛው ምንድነው ሀ ብሎ ይጽፋል። ሀ ብሎ ጻፈ። የክርስቶስ መምጣት ከሰው አስተሳሰብ አበሉ ሀ ሲሉ ቆዩ ተማሪዎቹ ማለት ነው። ከዛ ዘወር ይልና ታሜ ይቺ ማን ነበረች ሲቢላው አያውቀው ኦቨርራይድ አድርጓል። ያውቀዋል። ዛት ሚንስ ክሮታል ማለት ነው። የተለያየ ሰው የሚያስቀምጠውን ፍልስፍና የተለያየ ሰው የሚያስቀምጠውን ትንታኔ በሻርና ባፈረሰው ሁኔታ ነው ራሱ ባወቀው ራሱ በሐሰበው ነው ያደረገው። ለምሳሌ እናንሳ። ክርስቶስ ሰው ሆኗል፣ ተወልዷል፣ ከመቤታችን ተወልዷል። በየትኛውም የፍልስፍና አስተሳሰብ በየትኛውም ሐሳብ ስንመለከት አንድ ሰው ሊወለድ የሚችለው አባት ሁለት ሴቶች ወይም ይቅርታ አንድ ሴትና አንድ ወንድ ከተገናኙ በኋላ ነው። በሳይንሳዊ ቀመር ስናይ አንድ ወንድና አንድ ሴት ግንኙነት ያደርጋሉ። በዚያ ፕሮሰስ ባዮሎጂካል ሲስተም ተጠቅሞ ይመጣል። ከዚህ ውጭ የትኛውም ፍልስፍና የትኛውም የፍልስፍና አስተምሮ የሚሄድበት ዕውቀት የለውም። ሌላ ትንታኔ ሊሰጥ አይችልም። በእነዚህ መንገድ ነው የትኛውንም ሃይብሪድ ቢሰራ የትኛውንም እጽዋት ቢያዳቅል ሁለት ነገሮች ያስፈልጋሉ። የወንድና የሴት ግንኙነት
ያስፈልጋል። ከሰው እይታም ስንወጣ ወደ እንስሳትም ስንወስደው ወደ እጽዋትም ስንወስደው ይሄ ፕሪንሲፕል ግድ ይላል። ከዛ ውጭ አንድ ሲንግል ሴት የሆነን ነገር ወንድ ልጅ እንዲወልድ ማድረግ አይቻልም። ይሄ የዓለም ጥበብ ነው። ክርስቶስ ግን ያደረገው የዓለምን ጥበብ ሽሮ ነው። አምላክ ያሰኘውም ይህንን እውቀት ስላወጣ ነው። ከዚህ እውቀት በላይ ሆኖ ስለመጣ ነው። ለምሳሌ ሴት ያለ ወንድ አትችልም። ጌታችን መድኃኒታችን ኢየሱስ ክርስቶስን ሲወለድ ያለ ወንድ ዘር ተወለደ። በህቱም ድንግልና በህቱም ማይፀን ወንድ ሳይገባ በመልአኩ በቅዱስ ገብርኤል ብስራት ብቻ ተወልደዋል። ዓለም ከመፈጠሩ በፊት በምን በአባት ያለ እናት ከመቤታችን ሲወለድ ያለ አባት ተወልደዋል። ይህንን ጥበብ ማንም ሊያመጣው አይችልም፣ ማንም ሊያከናውን አይችልም። ስለዚህ ይህንን ማስተዋል ያስፈልጋል። ለምሳሌ እንመልከት። ግራቪቲ አልሳበውም። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ ምን አድርጓል? በባህር ላይ ሂዷል። በባህር ሲሄድ በዚህ አሁን ባለንበት ባለማዊ ጥበብ ስናይ ግራቪቲ የሚባል ነገር አለ። ግራቪቲ ማለት አንድን ሰው ወደ ታች መሳብ የሚችል ነው። ወደ ታች ይስባል። ከፍ ስትል ይስብሃል። ባህር ላይ ደግሞ ወስዶ በጣም ይሰፋል ማለት ነው። ስለዚህ ጌታችን ግን ሲራመድ ግራቪቲን ምን አደረጋት? ኦቨር ራይድ አደረጋት፣ ወይም ደግሞ ግራቪቲን ሻራት። ይሄ ማለት የሰዎችን ጥበብ እንደ ቂል ቆጠረው ማለት ነው። በጠላይ ፈላስፎች በክርስቶስ በሐዋርያት ዘመን ደግሞ ግኖስቲኮች ይባላሉ። የጥበብ ሰዎች፣ የፍልስፍና ሰዎች የተለያየ መላምት እየሰጡ ሃይማኖትና ሳይንስን መለየት አቅቷቸው እየደበላለቁ ይንቀሳቀሱ ነበር። አሁን የምናያቸው ሰዎችም እንዲህ አይነት አስተሳሰብ ይዘው ነው የሚመጡ። ለምሳሌ ፍጹም አምላክ ከተባለ ሰው ሊሆን አይችልም ነው ያሉት። አንድ ሰው ሲያነሳ ፍጹም አምላክ ከተባለ ሰው ሊሆን አይችልም ብሏል። ይሄን ክርስቶስ ደግሞ ይህንን ሻረ፣ ይህንን ሽሯል። ፍጹም አምላክ ፍጹም ሰው ስንል ፍጹም አምላክ ፍጹም ሰው ሲባል ወይም ደግሞ ተዋህዶ ሲባል ያለ መለየት ያለ መቀላቀል ዘይንበለ ትውፊት ይሉታል። ዘይንበለ ትድምርት ያለ መደመር ያለ መቀላቀል ያለ መለያት ፍጹም ተዋህዶ ማለት ነው። ይሄ ማለት ነው መለኮት ከስጋ ጋር በተዋህዶ መለየት አትችልም ማለት ነው። በየትኛውም ኢንስትሩመንት በየትኛውም ነገር ስጋንና መለኮትን መለየት አትችልም ማለት ነው። ነገር ግን እንደዚህ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ሆነ? ሰው አምላክ ሆነ ተባለ። ፍጹም አምላክ ነው ስንል አምላክነቱን ሳይለቅ፣ ምሉዕነቱን ሳይለቅ፣ ረቂቅነቱን ሳይለቅ፣ ዘላለማዊነቱን ሳይለቅ፣ ዓለምን መግዛቱን ዓለምን መፍጠሩን ሳይለቅ ምን ሆነ? ዝቅ አለ ማለት ነው። ይሄ ማለት እኮ ምን ማለት መሰለ ወዳጄ? ረቂቁ ምን ሆነ? ግዙፍ ሆነ ማለት ነው። ማይታየው ምን አለ? ታየ። ማይዳሰሰው ተዳሰሰ። ማይጨበጠው ተጨበጠ። ከፍ ያለው ምን አለ? ዝቅ አለ ማለት ነው። ለምን ከተባለ በሰው ልጅ ውድቀት የወደቀው የሰው ልጅ ስለነበር፣ የጠፋው የሰው ልጅ ስለነበር፣ ዕፀ በለስን የበላ የሰው ልጅ ስለነበር ምን ሆነ? መለኮት በተዋህዶ ሰው መሆን ተገደደ ማለት ነው። ስለዚህ ፍጹም አምላክ ስንል ሰውነቱን ሳይለቅ ነው። ፍጹም ሰው ስንል ደግሞ ተራበ እንላለን። የተራበው ማን ነው? አዳም ስለነበር። የተራበው ማን ነው? የሰው ልጅ ስለነበር ተራበ እንላለን። ነገር ግን በምኑ? በፈቃዱ። ነገር ግን በምኑ ተራበ? በፈቃዱ፣ በራሱ ፈቃድ፣ ራሱ ወዶ ፈቅዶ ለማዳን ሰዎችን ለማዳን ሰው የሆነው በምኑ ነው? በራሱ ፈቃድ ነው። በራሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ። ምክንያቱም ፈቃዳቸው አንድ ስለሆነ የሥላሴ ፈቃዳቸው አንድ ነው። የተለያየ ፈቃድ የላቸውም። የአብ ፈቃድ የወልድ ፈቃድ ነው። የመንፈስ ቅዱስ ፈቃድ የአብ ፈቃድ ስለሆነ ማለት ነው። ስለዚህ ፍጹም አምላክ ስንል ፍጹም ሰው ስንል ከፍልስፍናው ዓለም ወጠን በመጽሐፍ ቅዱስ እይታ በሃይማኖት አስተምሮ መሆን እንዳለበት ማስተዋል ያስፈልጋል ማለት ነው። ይሄ ማለት ነው ሰው ምን ሆነ ማለት ነው? አምላክ ሆነ ማለት ነው። ሰው አምላክ ሆነ። አምላክ ምን ሆነ? ሰው ሆነ። አምላክ ሰው ሆነ ስንል ምሉ የሆነው አምላክ በዓለም ውስጥ ላይ ከዓለም ውጭ የሆነው አምላክ ምን ሆነ? የሚጨበጥ የሚዳሰስ ሆነ። ራሱን ዝቅ አደረገ ነው። ሰው የሚሆነው የሚጨበጠው ደካማው ሰው ደግሞ ምን ሆነ? መለኮት ሆነ ማለት ነው። በተለይ በሃይማኖት አባቶቻችን እንደነገሩ እንደዛ ነው። ስለዚህ ይህንን ነገር ታሳቢነት ውስጥ በማስገባት መረዳት ያስፈልጋል ማለት ነው። ስለነበረን ጊዜ ይቆየን። ወስብሐት ለእግዚአብሔር።